በአፍሪካና በጥቁር ህዝቦች እንቅስቃሴዎች የጽናት የአንድነትና የዓለም አቀፋዊ ትብብር ምልክት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ላይ ካሉ ጥንታዊ የክርስትና ተቋማት አንዷ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያና ለመላው አፍሪካ ዲያስፖራ የመንፈሳዊ የባህልና የፖለቲካ ማንነት የማዕዘን ድንጋይ ሆና ተጽዕኖዋ ከሃይማኖታዊ አስተምሮቶች የዘለለ ሲሆን ቅኝ ግዛትን የመቋቋም ምልክት ለፓን አፍሪካና ለጥቁር የነጻነት ንቅናቄዎች መነሳሳት ምንጭና ለፍትህ ለእኩልነትና ለዓለም አቀፋዊ አንድነት ኃይል ሆና ታገለግላለች። ይህ መጣጥፍ ቤተክርስቲያን በአፍሪካ፣ በካሪቢያን፣ በሰሜን አሜሪካና ከዚያም አልፎ በመላው ዓለም ያላትን ጥልቅ ተጽዕኖ ይዳስሳል። ይህም ለነጻነትና ለአንድነት በሚደረገው ትግል ዘላቂ ትሩፋቷን አጉልቶ ያሳያል። የጸረ ቅኝ ግዛት ትግል ምሰሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ ማንነትና ሉዓላዊነት ጋር በጥልቅ የተሳሰረ በመሆኑ የአፍሪካ የነጻነት ትግል ልዩ ምልክት አድርጓታል። Rome. In a blazing radio address, Mussolini proclaims his decision: war. Despite the League of Nations, Italy will conquer Ethiopia. Addis Ababa. አፍሪካን በቅኝ ግዛት ለመቀራመት አውሮፓውያን ተስማምተው ዘመቻ በከፈቱበት ወቅት በተሳካ ሁኔታ ወራሪዎችን ድል አድርጋ ነጻነቷን ያስከበረች ብቸኛው አፍሪካዊት ሀገር ኢትዮጵያ ጥንካሬዋን ያገኘችው ከጥንታዊ የክርስትና እምነቷ እንደሆነ ይታመናል። ቤተክርስቲያን እንደ መንፈሳዊና ባህላዊ ምሽግ ሆና አገልግላለች። የኢትዮጵያን ወጎች፣ ቋንቋና እምነት ከውጫዊ ጥቃትና ስጋቶች ጠብቃ ቆይታለች። በ1896 የኢትዮጵያ ጦር የጣሊያን ወራሪዎችን ድል ባደረገበት በአድዋ ጦርነት ላይ የተገኘው ድል ወታደራዊ ድል ብቻ ሳይሆን መንፈሳዊ ድል ነበር። ቤተክርስቲያኗ ህዝቡን በማሰባሰብ መለኮታዊ ሞገስን በመጠየቅና በኢትዮጵያውያን መካከል አንድነት እንዲሰፍን በማድረግ ረገድ ወሳኝ ሚና ተጫውታለች። ይህ ድል የአፍሪካ የጽናት አቅም ተምሳሌት ሲሆን በአህጉሪቱና በዲያስፖራ ውስጥ የጸረ ቅኝ ግዛት እንቅስቃሴዎችን ቀስቅሷል። ጣሊያን ኢትዮጵያን ለአጭር ጊዜ በወረረችበት ጊዜ በ1936 እስከ 1941 ቤተክርስቲያን እንደገና የተቃውሞ ምሽግ ሆና ብቅ ብላለች። ቀሳውስትና ምዕመናን በድብቅ እንቅስቃሴዎች ውስጥ በመሳተፍ የኢትዮጵያ ባህልና እምነትን በመጠበቅ ጣሊያኖች እነሱን ለመደምሰስ ያደረጉትን ሙከራ ተቃውመዋል። በዚህ ወቅት ቤተክርስቲያኗ ያሳየችው ጽናት የአፍሪካን ኩራትና የራስን ዕድል በራስ የመወሰን አቅም ተምሳሌት በመሆን ሚናዋን አጠናክራለች። የቃል ኪዳኑን ታቦት በመጠበቅ ላይ የተመሰረተ በኢትዮጵያ መለኮታዊ ጣፋንታ ላይ አጽንኦት በመስጠት የአፍሪካን ህዝቦች ሰብአዊነት ለማጉደል የሚፈልጉ የቅኝ ግዛት ርዕዮተ ዓለሞች ከፍተኛ ጸረ ኦርቶዶክስ ትረካ አቅርበዋል። አበረታች የፓን አፍሪካና የጥቁሮች የነጻነት ንቅናቄዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጽናትና የመቋቋም ትውፊት በ20ኛው ክፍለ ዘመን በፓን አፍሪካና በጥቁሮች የነጻነት እንቅስቃሴዎች ላይ ከፍተኛ ተጽዕኖ አሳድሯል። ኢትዮጵያ የአፍሪካ ነጻነት ተምሳሌት በመሆኗ በዓለም ዙሪያ ለሚገኙ ጥቁር ምሁራን፣ አክቲቪስቶችና መሪዎች የመሰብሰቢያ ቦታ ሆናለች። እኔ ቀዳማዊ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት የዛሬ 8 ወር 50 መንግስታት
የዓለምን መንግስታት ህግ የተላለፈ የአጥቂነት ጦርነት መደረጉን ምክንያቱም ወታደሮቹ ቦምቡ በወደቀ ጊዜ ጋዙን ነፋስ እስኪወስደው ድረስ መበታተኑን ስላወቁበት ነው። Marcus Garvey wanted to return African Americans to Africa. የማርከስ ጋርቬ ወደ አፍሪካ የመመለስ እንቅስቃሴ በኢትዮጵያ ቅኝ ያለመገዛት ላይ የተመሰረተ ሲሆን ጥቁር ንጉስ ዘውድ የሚደፋባት አፍሪካን ተመልከቱ የሚለው አዋጅ በ1923 በቀዳማዊ ኃይለ ሥላሴ ንግስና እውን ሆነ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ የነበሩት ኃይለ ሥላሴ በ1930ዎቹ በጃማይካ ብቅ ባለው የራስ ተፈሪያን እንቅስቃሴ ውስጥ ማዕከላዊ ሰው ሆነዋል። ራስ ተፈሪያኖች የጥቁሮችን የነጻነት ተስፋና ወደ አፍሪካ የመመለስ ተስፋን በማሳየት እንደ መሲህ ያከብሯቸው ነበር። የጃማይካ ህዝብ I had always wished to come and visit Jamaica. የቤተክርስቲያኗ ተጽዕኖ እስከ ካሪቢያንና ሰሜን አሜሪካ ድረስ ዘልቋል። እዚያም ከባርነት፣ ዘረኝነትና የሥርዓት እኩልነት ጋር ለሚታገሉ ማህበረሰቦች መንፈሳዊ ድጋፍና የማንነት ስሜትን ሰጠች። የጥንት የአፍሪካ ወጎችን ያካተተው የአምልኮ ሥርዓቱ በዋናው ክርስትና ውስጥ ከአውሮፓውያን ትረካዎች ተመሳሳይነት ያለው በመሆኑ ጥቁር ክርስቲያኖች ቅርሶቻቸውንና እምነታቸውን እንዲመልሱ ያስችላቸዋል። ይህ ባህላዊና መንፈሳዊ ግንኙነት በተለይ በካሪቢያንና በሰሜን አሜሪካ የአፍሪካ ወጎች በዘዴ በተጨፈለቁበት አካባቢ ጉልህ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን በመቀበል በዲያስፖራ የሚኖሩ ብዙዎች የባለቤትነት ስሜትን ለፍትህና ለእኩልነት በሚደረገው ትግል እንደገና የቁርጠኝነትን መንፈስ አግኝተዋል። እኩልነትን፣ ፍትሃዊነትንና ዓለም አቀፍ ትብብርን ማስፋፋት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለፓን አፍሪካውያንና ለጥቁሮች እንቅስቃሴ የምታደርገው አስተዋጽኦ በስነ መለኮት፣ በማህበረሰባዊ ልምምዷና ጭቆናን በመቃወም ታሪካዊ ሚናዋ ላይ ነው። በሰሜን አሜሪካና በካሪቢያን አካባቢ ቤተክርስቲያን ለአፍሪካውያን ዲያስፖራዎች ከስረ መሰረታቸው ጋር እንዲገናኙ፣ ፍትሃዊነትን እንዲያጎለብቱና ዓለም አቀፋዊ ትብብርን እንዲያሳድጉ መድረክ ሆና አገልግላለች። ማህበረ ቅዱሳን እንደ የባህል ማዕከል መንፈሳዊ ስብሰባዎችን፣ ትምህርታዊ ፕሮግራሞችንና የማህበረሰብ ድጋፍ ተነሳሽነትን ያስተናግዳል። በአፍሪካውያን ስደተኞችና በዘሮቻቸው መካከል የማህበረሰብ ስሜትን በማጎልበት የኢትዮጵያውያን ቅርስን ለመጠበቅ የሚረዱ የቋንቋ ትምህርቶችን፣ የባህል በዓላትንና አውደ ጥናቶችን ብዙዎች ይሰጣሉ። በካሪቢያን ውስጥ ቤተክርስቲያን ወንጌልን በማሰራጨትና በአፍሪካውያን መካከል ግንኙነቶችን በማጎልበት ረገድ ትልቅ ሚና ተጫውታለች። እንቅስቃሴዋ የምታደርጋቸው ጥረቶች በዓለም አቀፍ ደረጃ አንድነት ላይ አጽንኦት ይሰጣሉ። በእምነት በሚነዱ የማህበረሰብ ስራዎች አማካኝነት ለፍትሃዊነትና ለፍትህ ይሟገታሉ። ቤተክርስቲያኗ ጉባኤዎችን በማቋቋምና ባህላዊ ዝግጅቶችን በማዘጋጀት ማህበረሰቦች የቅኝ ግዛት ቅርስን በመቃወም መሰረታቸውን እንዲቀበሉ ታበረታታለች። በሰሜን አሜሪካ ቤተክርስቲያኗ ስደተኛ ማህበረሰቦችን በመደገፍ መንፈሳዊ መመሪያና ማህበራዊ አገልግሎቶችን በመስጠት ለተፈናቃዮችና አድሎ ለሚያደርጉ ሰዎች ድጋፍ አድርጋለች። በዓለም አቀፍ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦርቶዶክስ ክርስቲያኖች መካከል አንድነትን በማጎልበት ከብሔር ከባህልና ከሀገር በላይ የሆነ የእምነት ራዕይን በማስፋፋት ላይ ትገኛለች። ጥንታዊ ባህሎችና መንፈሳዊ ልምዶቿ በካሪቢያን፣ በሰሜን አሜሪካና ከዚያም በላይ ካሉ የኦርቶዶክስ ማህበረሰቦች ጋር ያስተጋባሉ። ይህም የጋራ ማንነትና የዓላማ አንድነት ስሜትን ይፈጥራል። ይህ ዓለም አቀፋዊ የአብሮነት አውታረ መረብ ብዙውን ጊዜ በእኩልነትና በግጭት በተከፋፈለ ዓለም ውስጥ
ፍትህን፣ እኩልነትንና ሰላምን ለማስፋፋት የቤተ ክርስቲያኗን ተልእኮ ያጠናክራል። የመንፈሳዊና ማህበራዊ ለውጥ ውርስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘላቂ ትሩፋት ለነጻነት፣ ለእኩልነትና ለመንፈሳዊ ፍጻሜዎች ሰዎችን ለማነሳሳትና ለማሰባሰብ ባላት ችሎታ ላይ ነው። ኢትዮጵያ ቅኝ ግዛትን በመቃወም በፓን አፍሪካና በጥቁር የነጻነት ንቅናቄዎች ላይ ያላት ተጽዕኖና ለዓለም አቀፍ ትብብር ያላት ቁርጠኝነት የእምነትን በተግባር የመለወጥ ኃይል ያሳያል። የክብር፣ የፍትሃዊነትና የአንድነት መርሆዎችን በማክበር ቤተክርስቲያኗ የሰብአዊ ክብር፣ የፍትሃዊነትና የአንድነት መርሆዎችን በማስከበር በአፍሪካ በተለያዩ ሀገሮችና በመላው ዓለም ውስጥ የተስፋ ብርሃንንና አዎንታዊ ለውጥን ለማምጣት የሚያስችል ኃይል ሆና ቀጥላለች። የዘር ፍትህ፣ እኩልነትና ዓለም አቀፋዊ አንድነትን የሚጠይቁ ትግሎች አጣዳፊ ሆነው በሚቀጥሉበት በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት፣ የባህልና የጋራ እርምጃ ዘላቂ ኃይል ምስክር ሆና ቆማለች። ታሪኩ የሚያስገነዝበን ለፍትህ የሚደረግ ትግል ፖለቲካዊ ብቻ ሳይሆን መንፈሳዊም ጭምር በመሆኑ ሁሉም ሰዎች እኩል ሆነው የተፈጠሩ በመሆኑ ክብርና አክብሮት ይገባቸዋል ከሚል እምነት ነው። ከትሩፋቱ መነሳሻን በምንቀዳበት ጊዜ የበለጠ ፍትሃዊ፣ እኩልነትና አንድነት ያለው ዓለም የመገንባት ስራ እንድንቀጥል ተጠርተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነሻዋ በ4ኛው ክፍለ ዘመን የአክሱም ንጉስ ኢዛና ወደ ክርስትና መለወጥ ነው። በዓለም ላይ ክርስትናን በይፋ ከተቀበሉ የመጀመሪያ ሀገሮች አንዷ እንደመሆኗ መጠን ኢትዮጵያ በቅኝ ግዛት አገዛዝ ላይ የተቃውሞ ምልክት ሆናለች። ቤተክርስቲያኗ ጥንታዊ ከሆኑት የክርስትና ሃይማኖቶች አንዷ በመሆኗ ከአፍሪካ ህዝቦች ታሪክና ትግል ጋር በቅርበት የተሳሰረ የበለጸገ ቅርስ አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅኝ ግዛት ትግል ውስጥ ያበረከተችው አስተዋጽኦ የፓን አፍሪካና የጥቁር ነፃ አውጪ ንቅናቄዎችን አነሳሽነትና ዓለም አቀፋዊ ትብብርን በማስተዋወቅ በዓለም ላይ ያላትን ከፍተኛ ተጽዕኖ ያሳያል። መንፈሳዊና ማህበራዊ ተቋም እንደመሆኑ መጠን ለነጻነት፣ ለእኩልነትና ለሰብአዊ ክብር የሚሆኑ ጉዳዮችን በቋሚነት ሲያራምድ ቆይቷል። ይህም በሰው ልጆች ተሞክሮ ላይ የተመሰረተ የእምነት ምሳሌ ነው። ከጊዜ ወደ ጊዜ እየተቀራረበ በሚሄድ ዓለም ውስጥ የቤተ ክርስቲያኗ የአንድነትና የርህራሄ መልእክት እንደ ማንኛውም ጊዜ አግባብነት ያለው ሆኖ ይቀጥላል። ይህም በፍትሃዊነት፣ በሰላምና በጋራ ብልጽግና ለተሰየመ የወደፊት ጊዜ አብረን እንድንሰራ ይጋብዘናል። ኢየሩሳሌም ሰላም ርቋት በየዕለቱ ደም የሚፈስባት ምድር፣ የእምነትና የትግል ኪዳን ዴር ሱልጣን የጊዜ ጉዞን እላስጨራሽ ትግልን እና የዴር ሱልጣን መነኮሳት የማይበገር ጠንካራ መንፈስ የሚያሳይ ጥናታዊ ፊልም ኢየሩሳሌም የክርስቲያን የአይሁድና የእስልምና እምነት መሰረት ቅዱስ ቦታ። በቅርብ ቀን ታሪክ በጥንታዊ ድንጋዮች መካከል በሚንሸኳሸኩበት በቅድስት ሀገር ልብ ውስጥ የተቀበረ ያልተነገረ ታሪክ አለ። መገፋትን፣ ጥቃትን የመቋቋም የእምነት ጽናትን፣ የማንነት የማያባራ ትግልን የዴር ሱልጣን ኢትዮጵያውያን መነኮሳት ለዘመናት ለተቀደሱ ቅርሶቻቸው ዘብ ቆመዋል። ስለሆነም አንዲት ቅንጣት ታህል ድንጋይ እንኳን አሳልፈን መስጠት የለብንም።
በጭራሽ and we should not give up one little stone, nothing at all. ለፓትርያርኩ በሌላው በኩል ወርቁ ብሩ ስፍር ቁጥር ያለው ያን ሁሉ ዘመን የተጠቀሙባትን ኢትዮጵያን አሁን ብድራቱ ይኸው በቅድስቲቷ ምድር በኢየሩሳሌም መገኘታቸው ብቻ የኢትዮጵያውያንን ዘላቂ መንፈስ በዛ መኖር የሚያረጋግጥ ያው ምስክር ነው። ነገር ግን ጉዟቸው ያለ ፈተና አልነበረ። የዴር ሱልጣን ኢትዮጵያውያን መነኮሳት ከመፈናቀል እስከ ዘር መድሮ ለማሰብ እንኳን የሚከብዱ ፈተናዎች ገጥሟቸዋል። ሆኖም በእነዚህ ሁሉ ጊዜያት እምነታቸው ሳይናወጥ ቆይቷል። ጎልጎታ የክርስቲያኖች እምነት መሰረት ነው። ምክንያቱም አዳም የተቀበረበት አብርሃም ልጁን ይስሐቅን ለመስዋዕትነት ያዘጋጀበት ቦታ ነው ተብሎ ይታመናልና ክርስቶስ የተሰቀለበት ቦታ ስለሆነ በካቶሊኮችና በኦርቶዶክስ አማኞች ዘንድ በእጅጉ የተከበረ ቅዱስ የተሰኘ ቦታ ነው። ሌላው ደግሞ ኢትዮጵያውያን ጎልጎታ ውስጥ 4 ቤተ መቅደሶች እንደነበራቸው ለማወቅ ችለናል። by legend ቅዱስ ቦታው ነው ወደ ኢትዮጵያ መጀመሪያ የመጣው። ይሄውም በመጽሐፍ ቅዱስ የተጠቀሰው የንግሥት ሳባ ወይም ማክዳና ንጉሥ ሰለሞን ታሪክ ነው። practical terms, Christianity came to Ethiopia through the greater Holy Land. ብዙውን ጊዜ ሁሉ ነገር በሚረሳበት ዓለም ውስጥ ታሪካቸው የእምነትን ኃይል፣ የማህበረሰብን ጥንካሬና በምንም የማይበጠስ ከእምነት ቅርስ ጋር ያለ ትስስር ምስክር ነው። ይህ አስደናቂ ቪዲዮ በስሜታዊ ጥልቀቱና በታሪካዊ ፋይዳው ታዳሚዎችን ይማርካል። ብሎም በዴር ሱልጣን ኢትዮጵያውያን መነኮሳት ያሳዩት ዘላቂ ተጋድሎና ጽናት ላይ ብርሃን ይፈነጥቃል። ታሪኮቻቸውን ተመልከቱ፣ ድምጻቸውን ስሙ፣ ከጎናቸው ቁሙ። ድንቅ ጥናታዊ ፊልም በቅርብ ቀን